ሰላም የጣና ግራፊክስ ቤተሰቦች እንዴት ቆያችሁ? ዛሬ የምናየው በቱዲ የሰራነውን ወደ ስሪዲ እንዴት እንደምንቀይርና የተለያዩ በሮችን መስኮቶች እንዴት መስራት እንደምንችል በዝርዝር እናያለን። ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ። ቀጥታ ወደ ዛሬው ትምህርት እናልፋለን። ቱዲ ፍሎር ፕላናችን ይህን ይመስላል። ስለዚህ ቀጥታ የሚሆነው ምንድነው? እስከዚህ ድረስ በባለፈው ሰርተናል። ዛሬ የሚሆነው ወደ ስሪዲ መቀየር። እሱን ለመቀየር እዚች ላይ እዚህ ጋር ክሊክ በማድረግ ወደ ስሪዲ ሞዴሊንግ እንቀይረዋለን ማለት ነው። ልክ እንደዚህ ሲመጣ እዚህ ጋር የተለያዩ ፌቸሮች ይመጣሉ። ኤክስትሩድ የምናደርግበት ይህንን ኤክስትሩድ ለማድረግ ወይም ወደ ስሪዲ ለመቀየር እንዲመቸኝ እዚህ ጋር ምን አደርጋለሁ? እዚህ ቶፕ ቪው የሚለውን ይመጣና ኤሲ አሶሜትሪክ ወደሚለው ቀይረዋለሁ። እንደዚህ ይመጣልኛል ማለት ነው። እዚህ ላይ ኤክስትሩድ እንዳደረግ ይመቸኛል ማለት ነው። እዚህ ጋር የተለያዩ መስኮቶች በባለፈው የሰራ ነው። እነዚህ መስኮቶች፣ በሮች፣ ዋናው በር ምናምኖች አሉ። ስለዚህ እሱን ኤክስትሩድ እያደረጉ ወደ ስሪዲ ይቀይራለሁ ማለት ነው። እዚህ ጋር ይችን መጣና ፕረስ ፑልን እየነካሁ ኤክስትሩድ አደርገዋለሁ ማለት ነው። ይችን ነካና ምን አደርገዋለሁ? ኤክስትሩድ እንደዚህ ሲመጣልኝ ሁሉንም አንድ ጊዜ ሴሌክት ለማድረግ እዚህ ጋር መልቲፕል የምትላለች እሷን ነካትና ሁሉንም መርጠዋለሁ። በዚህ መንገድ ከመስኮቱ ውጭ ያለውን ነካለሁ። መስኮቱን የራሱን ስለምሰራው ማለት ነው። ልክ በዚህ መንገድ መርጬ ከጨረሱ በኋላ ምን አደርገዋለሁ? ኢንተር እለዋለሁ። ዘን ሀይቱ የቤቱ ሀይት ዩኒት ሳስተካከል ሚሊሜትር ስለሆነ 3000 እለዋለሁ ማለት ነው። 3000 ኢንተር እንደዚህ ይመጣልኛል ማለት ነው። ይህንን በደንብ ለማየት እዚህ ጋር ገብተን ዋየር ፍሬም ላይ ያለ እዚህ ጋር በማድረግ ምን ማድረግ እችላለሁ? ማየት እችላለሁ ማለት ነው። በዚህ መንገድ የመጀመሪያውን ሰራሁት። ቀጣዩ ምንድነው የሚሆነው? መስኮቶችን እና በሮች ላይ ያሉትን አስተካክላለሁ፣ እሰራለሁ ማለት ነው። እሱን ለመስራት አሁንም ምን አደርጋለሁ? አሁንም በተመሳሳይ እዚህ ጋር መጣና ይሄን ፕረስ ፑል እናደርጋለሁ። ቀጣዩ ማን ነው መርጠው? ይቺ እነዚህ መስኮቶችን አሁንም እንደዚህ አንዱን ብቻ መርጠው መልቲፕል ሴሌክሽን መርጥና በዚህ መንገድ ሁሉንም መርጠዋለሁ። እነዚህ መስኮቶች ናቸው። አሁን መስኮቶች ነው እየሰራሁ ያለ። እዚህ ጋርም ሌላ መስኮት አለኝ። እዚህ ጋር አንድ መስኮት አለኝ። አሁን መስኮቶችን 1 2 3 4 5 6 7 7 መስኮቶች መረጧቸው ማለት ነው። የቀሩት እነዚህ በሮች ናቸው። ስለዚህ እነዚህ ከመረጡ በኋላ ምን አደርገዋለሁ? ኢንተር ዘን ወደ ላይ ስንት አደርገዋለሁ? ከጠቅላላ 3 ሜትር ከግራውንዱ ከፍሎሩ 1 ሜትር ባደረገው ለን 1000 ገባና ኢንተር እንደዚህ ይመጣልኛል። ስለዚህ ከላይም ወደ ታች አለው ማለት ነው። ስለዚህ ከታች ወደ ላይ እየሰራው አሁን ደግሞ ከዚህ ወደ ታች ምን አደርጋቸዋለሁ? እዘጋዋለሁ ማለት ነው። ዘን እሱን ለመስራት ምን አደርጋለሁ? አሁንም እዚህ ጋር መጣና ኮፒ ኤጅ የምትላለች እዚህ ጋር መጣና ኮፒ ኤጅ በዚህ መንገድ ይችን ኮፒ ኤጅ የምትለዋን እዚህ ጋር ኮፒ ኤጅ ሆሪዞንታል የሆነችዋን ኤጅ ሴሌክት ዘን ኢንተር ከዛ ወደ ታች ምን ያህል ቨርቲካል መሆን አለበት? 1000 ከዛ ኢንተር ሳስገባው እንደዚህ መጣልኝ ማለት ነው። መስመሮች ከዚህ ኤጅ ወደ ታች 1000 ከመረጥኳቸው ኤጅ ወደ ታች 1000 ወርዶ ኮፒ ሆናል ማለት ነው። እዚህ ጋር ይችን ፕረስ ፑል የምትለዋን ክሊክ አደረግና ምን አደርጋለሁ? ኢንተር ስንለው ኦፕሽኖች ይመጣሉ። ዘን ኮፒ ብለን ወደ ቀጣዩ ፕረስ ፑል ወደሚለው እንሄዳለን ማለት ነው። ዘን እነዚህ እንመርጣቸዋለን። ይችን እንመርጣታለን። አሁንም ይህንን መልቲፕል ብለን ሲኖርም እንመርጣታለን። ዘን እስከየት ድረስ ከዛ ኢንተር ዘን እስከየት እስከዚህ ድረስ የተገጠመ ይሆናል ማለት ነው። በዚህ መንገድ ሁለቱም መስኮቶች ሰራናቸው። ዘን በተመሳሳይ ሌሎችንም በዚህ መንገድ እንሰራለን ማለት ነው። ኮፒ ኤጅ ላይ መጣሁ። ይችን ኤጅ መረጥኋት። ዘን ኢንተር ከዛ ወደ ታች ምን ያህል 1000 ኢንተር ዘን ኮፒ በተመሳሳይ አሁንም
አሁንም ይችንም መርጣታለሁ። ኢንተር ወደ ምን ያህል 1000 ኢንተር ዘን ኮፒ። አሁን ሁለቱም እዚህ ሰራዋቸው። እዚህ ጋር አንድ ትቀረኛለች። እዚህ ጋር መጣና ምን አድርጋታለች? ኮፒ ኤጅ ኢንተር ምን ያህል 1000 ከዛ ምን አድርጋለሁ? ፕረስ ፑል ይችን ነካና ከዛ አሁን መልቲፕል እነዚህን መርጣቸዋለሁ ማለት ነው። ከመረጥን በኋላ ኢንተር እንለዋለን። እስከ ኤጁ ድረስ ኤጁን ሴሌክት ሳደርገው እንደዚህ፣ ከዛ ኦኬ ሳደርገው እንደዚህ ይመጣልኛል ማለት ነው። አሁንም እዚህ ምን እመጣለሁ? እዚህ ጋር ኮፒ ኤጅ እመጣና አሁንም እችኛዋ ምን አደርጋታለሁ? እችን ክሊክ ዘን ኢንተር። ከዛ ወደታች ምን አደርጋለሁ? እንደዚህ ያሰምርና ሳይዙን እመርጣለሁ 1000 ኢንተር። ዘን እዚህ ሲመጣ ኦፕሽኑ ሲመጣሉ ኮፒ ፕረስ ፑል ነካና ይችኛዋል እስከየት ድረስ ከዚህ ድረስ በተመሳሳይ አሁንም ይችን ኤጅ ነካና ኢንተር ዘን 1000 ኮፒ ከዛ ነካና ምን አድርገዋለሁ? በዚህ መንገድ መስኮቶችን እጨርሳለሁ ማለት ነው። አሁን መስኮቶች አልቀዋል። ቀጣዩ ምንድነው የሚሆነው? የበሮችን መስራት 3 አልጋ ቤት፣ 1 ኪችን፣ 1 ባዝሩም እና ሳሎን ያለው ነው። ስለዚህ ለእያንዳንዱ የራሱ የሆነ በር ያስፈልገዋል። ስለዚህ እነሱን በሮች ወደ በስሪዲ እናስቀምጥላታለን ወይም እንሰራለታለን ማለት ነው። ዘን እሱን ለመስራት ምን እናደርጋለን? አሁንም በተመሳሳይ ኮፒ ኤጅ ላይ በመግባት ምን እናደርጋለን? ከታች ክፍት እንዲሆንና ከላይ ደግሞ ዝግ እንዲሆን ኮፒ ኤጅ እንመጣና ምን እናደርጋለን? ይችን ኤጅዋ ላይ አስቀምጠን ክሊክ ስናደርገው እንደዚህ ይመርጥልናል። አሁን በተመሳሳይ ይችላል ተመሳሳይ ስለሆኑ ዘን ኢንተር ከዚህ ወደዚህ ምን ያህል 900 እንበለው 900 ኢንተር እንደዚህ መጣልን። ኮፒ ከዛ በቀጥታ መንገድ የምናደርገው አሁን ፕረስ ፑል እናደርጋለን ማለት ነው። እዚህ ፕረስ ፑል እንነካና ምን እናደርገዋለን? ይችንን እንመርጣታለን ማለት ነው። ዘን ሁለቱንም ለመምረጥ ይችል መልቲፕል ተመሳሳይ ስለሆኑ ዘን እስከየት ድረስ ከመረጠ በኋላ ኢንተር ዘን እስከየት ድረስ እስከዚህ ድረስ እስከ ኤጁ ድረስ እንደዚህ ካርሰራችን ያሳየናል። እንደዚህ ሳጥን ምልክት ስትመጣ ክሊክ ስናደርገው በዚህ መንገድ እነዚህን በሮች ሰራው። ዘን እነዚህን በተመሳሳይ ይሰራል ማለት ነው። እነዚህንም እሰራለሁ። አሁንም እዚህ መጣና ኮፒ ኤጅ መርጣለሁ። ዘን ይችን ክሊክ ኢንተር ከዛ ወደታች ምን ያህል ትክክለኛ ቨርቲካል መሆን አለበት። ስንት ላይ ሰጠነው? 900 ኢንተር እዚህ ተቀመጠ። ኦኬ አሁንም የሁሉንም መርጠን እዚህ ማስቀመጥ እንችላለን። ይህንም በተመሳሳይ ምን አደርገዋለሁ? ኤጅዋን ሴሌክት አደርግና ኢንተር ዘን ወደታች ምን ያህል 900 ዘን ይችን በተመሳሳይ ኮፒ ኤጅ ክሊክ ኢንተር 900 ፕረስ ፑል አደረግና እነዚህ ላረዝማቸዋለሁ። ይችን አምጥቼ እዚህ ጋር ይህንም በተመሳሳይ አምጥቼ እዚህ ጋር ገጥመዋለሁ። አሁን በዚህ መንገድ እሰራለሁ ማለት ነው። ዘን አሁን ምንድነው የቀረኝ? በሮቹም መስኮቶች አልቀዋል። ውስጥ ላይ ያሉ በሮች እያንዳንዶች አልቀዋል። ቀጣዩ ምንድነው? ዋናው በር እዚህ ጋር። ስለዚህ ይህንን በተመሳሳይ ለመስራት ምን አድርገዋለሁ? ኮፒ ኤጅ መጥቼ ምን አደርጋለሁ? ይችንን ኢንተር 900 ኢንተር ዘን ኮፒ ዘን ፕረስ ፑል አደርጋለሁ ማለት ነው። ይችን መርጠና እንደዚህ ሲያበራልኝ ነው የምመርጠው። ካርሰሬን በማንቀሳቀስ ልክ ሳጥኗ ውስጥ ሲያበራልኝ ክሊክ ሳድርገው እንደዚህ ይዞልኝ ይመጣል። እንደዚህ አረንጓዴ ኤጁ ላይ እንዲሆን ላይ አረንጓዴው ላይ ክሊክ አድርግና በዚህ መንገድ እጨርሳለሁ ማለት ነው።
ዘን ቀጣዩ የሚሆን ምንድነው ጣራውንና ከታች ያለውን ግራውንዱን ማስተካከል ነው ማለት። እሱን ለመስራት ምን አደርጋለሁ? እዚህ ጋር ቪው ላይ ከስተም ቪው የሚል አለ። እዚህ ጋር መጣና ቦተም ቪው አደርገዋለሁ። እንደዚህ መጣልኝ። እንደዚህ ሲመጣልኝ ምን አደርጋለሁ? እዚሁ ላይ እዚህ ጋር ድሮ ለማድረግ የምንጠቀምባቸው ቱሎች አሉ። ዘን እዚህ ጋር መጣና እነዚህ ላይኖች ምናምን አሉ፣ የተለያዩ ሰርክሎች፣ የተለያዩ ሸፖች አሉ። እዚህ ጋር እኔ ሬክታንግል ስለሆነ ሬክታንግል ሴሌክት አደርግና እዚህ ጋር ምን አደርጋለሁ? በበሩ በኩል ይሄ ዋናው በር እዚህ ጋር ነው። በዋናው በር በኩል ትንሽ ትርፍ እንዲኖረው አደርገዋለሁ። ስለዚህ ምን አደርጋለሁ? እዚህ ጋር እነሳና እንደዚህ ያለ እሰራለሁ። ዘን እሱንም በተመሳሳይ ከፊትም ከኋላም በደንብ እንዲኖረው ምን አደርገዋለሁ? ኦፍሴት መጠቀም እችላለሁ። ኦፍሴት ለመጠቀም እዚህ ክሊክ አደርግና ይህንን ክሊክ ይህንን በባለፈው በብዛት አይተናል። ለምሳሌ 300 አድርጌ ከዚህ እንደዚህ ላድርገው። ይኸኛውን ልጠቀመው። ይችን የማለኛውን አጠፋታለሁ። ልክ እንደዚህ ከሰራው በኋላ ምን አደርጋለሁ? ይህንን እንደዚህ አደርገዋለሁ ማለት ነው። ስለዚህ በማሽከርከር ይችን በመንካት እንደፈለገኝ ማሽከርከር እችላለሁ። ስለዚህ አሽከረክረዋለሁ ማለት ነው። እንደዚህ አደርገዋለሁ። ስለዚህ ይችን ጣራው ላይ ለመጠቀም የፈለኩት ሙቭ ማድረግ እችላለሁ። ይህንን ወደ ላይ ሙቭ የት አካባቢ ምን ያህል ከዚህ ወደዚህ የጣራው ርዝመቱ ስንት ነው? ቅድም ያስገባ ነው 3000 ነው። ስለዚህ 3000 ሰጠዋለሁ። ከፍታው 3000 ስለሆነ 3000 ላይ ጠርዙ ላይ ቁጭ እንዲልልኝ 3000 አስገባና ኢንተር እለዋለሁ። ዘን እዚህ ጋር መጥቶ ተቀመጠልኝ ማለት ነው። እዚህ ጋር መጥቶ ተቀመጠልኝ። አሁን ምንድነው ማድረግ? ወደ ስሪዲ ቀይረዋለሁ፣ ወደ ሶሊድ ቀይረዋለሁ ማለት ነው። ይህንን ከላይ ያለውን የቤቱን ክዳኑ ማለት ነው ጣራውን ወደ ስሪዲ ቀይረዋለሁ ማለት ነው። ዘን ምን አደርገዋለሁ? እዚህ ኤክስትሩድ ጠቀምና ምን አደርጋታለሁ? እቺ ክሊክ ሳደርገው፣ ስለዚህ ኢንተር ማድረግ አለብኝ። ኢንተር ስለው እንደዚህ ይመጣልኛል ማለት ነው። እንደዚህ ዝም ብሎ ቀጥ ያለ ሸፕ የሌለው ከሚሆን ያለ የቆርቆሮ የጣራው ቅርጽ ምን አደርጋለሁ? የሆነ ቅርጽ እንዲኖረው ቴን ጫና ኢንተር እለዋለሁ። ልክ ያኔ እንደዚህ ያለ ሸፕ ይመጣልኛል። ስለዚህ አንግል ማስገባት እንችላለን። ለምሳሌ እንደዚህ ያለ ሸፕ እንዲኖረው እንደዚህ ያለ እንዲኖረው ለ70 ዲግሪውን 70 ላስገባ። እዚሁ ማየት እንችላለን። ከዛ ቁመቱ ትንሽ ያማረ እንዲሆን እንደዚህ ያለ እንዲኖረው ወደ 3100 እናስገባ። 3100 የጣራው ማለት ነው። ይህን ስናስገባ ልክ እንደዚህ ያለ ሸፕ ኖረልኝ ማለት ነው። ይህንን እዚህ በደንብ ለማየት እንደዚህ አድርገን ምን ማድረግ እንችላለን? ማየት እንችላለን። የተለያየ ከለር እንዲኖረው ፕሮፐርቲ ላይ ገብተን ቅድም ማስተካከል እንችላለን። በዚህ መንገድ ከለሩን በደንብ እንዲታየን መቀየር እንችላለን። ልክ በዚህ መንገድ ምን አደረግ ነው? ጣራውንም ሰራን ማለት ነው። ጣራውንም በዚህ መንገድ ሰራ ነው። ጣራውን በዚህ መንገድ ሰራ ነው። ዘን ቀጣዩ ምንድነው የሚሆነው? ከታች ግራውንዱን ደግሞ መስራት። ዘን ምንድነው የሚሆነው? አሁን ግራውንዱን መስራት ይሆናል ማለት ነው። ከታች ግራውንዱን እንሰራለን። ዘን እሱን ለመስራት እዚህ ጋር ምን እናደርጋለን? ይሄን ስኬፕ ነውና እዚህ ጋር ምን አደርጋለሁ? ቶፕ ወይም ቦተም ብለዋለሁ። ቶፕ ብለው እንደዚህ ይመጣልኛል። ስለዚህ ይሄኛው ሳይሆን ቦተሙ ነው የሚያስፈልገኝ ግራውንዱ። ስለዚህ እዚህ ጋር መጣሁ። ስለዚህ ግራውንዱ ትልቅ ሰፋ ከጣራውም ወጣ ያለ እዚህ አሁን በተመሳሳይ ሬክታንግል መጣና ሰፋ አድርጌ እዛ አካባቢ እንደዚህ አድርጌ ምን አደርገዋለሁ? እንሰራለሁ ማለት ነው። ልክ እንደዚህ መጣል። ከዛ ምን ማድረግ እችላለሁ? ሮቴት ማድረግ እችላለሁ። ትክክል ነው። ግራውንድ ላይ ነው ያለ። ዘን ይህንን ማድረግ እችላለሁ። ይህንን ኤክስትሩድ ማድረግ እችላለሁ። ይህን ኤክስትሩድ ሴሌክት አድርግና ኢንተር። ዘን ወደ ታች
ወደታች ስንት ልስተው? 10 ልስተው። እንደዚህ ያለ መጣልኝ ማለት ነው። ልክ በዚህ መንገድ ምን አደረኩት? ሰራሁት ማለት ነው። በዚህ መንገድ ወደ ከቱዲ ወደ የሰራነውን ፍሎር ፕላን ግራውንድ በቱዲ የነበረውን ወደ ስሪዲ በዚህ መንገድ መቀየር እንችላለን ማለት ነው። በዚህ መንገድ በደንብ እንዲታየን ማድረግ እንችላለን። በዚህ መንገድ መስራት እንችላለን ማለት ነው። እየሰራነውን በቱዲ ላይ የሰራነው ፍሎር ፕላን ወደ ስሪዲ መቀየር እንችላለን ማለት ነው። ይህን ይመስላል። እንዲሰራላችሁ የምትፈልጉት ቪዲዮ ካለ አስተያየት፣ ጥያቄ ካለ ኮሜንት ላይ ያስቀምጡልኝ። ለዛሬው እዚህ ላይ ይበቃናል። ቴንኪው